የዛሬ እንግዳችን መብት ነጻነት እኩልነትን ፍለጋ ማልደው ገና በወጣትነታቸው ወደ በረሃ ከገቡት ወጣቶች አንዱ ናቸው። ከተጋዳላይነታቸው ጋርም የኪነ ጥበብ ችሎታቸው፣ ገጣሚነታቸው፣ ዘፋኝነታቸውን ለሚያራምዱት ዓላማ የተጠቀሙበት የሥነ ጽሑፍና የሙዚቃ ሰው ናቸው። ብዙዎች አድማጮቻችን የምታውቋቸው በኢትዮ ኤርትራ ጦርነት ወቅት አሉ በሎ ወይንም አሉ በሏቸው በሚለው ዘፈናቸው ነው። ይህን ዘፈን ይዘው መድረክ ላይ ሲቀርቡ ቋንቋውን ማወቅ ሳይሻ ተመልካቹ እንደ አቅሙ ያለው ሊሸልማቸው በሰልፍ ይነሳል። እስካሁን ማንነታቸውን ላልተረዳችሁ ዛሬ በትውስታ የምናቀርባቸው እንግዳችን ኢያሱ በርሄ ናቸው። ዛሬ በህይወት የሌሉት ገጣሚና ድምጻዊ ኢያሱ በርሄ ስለ ተጋዳላይነታቸው፣ ስለ ሙዚቃቸው፣ ትዝታቸውን፣ ታሪካቸውን የዛሬ 7 ዓመት ግድም እንዲህ አጫውተውን ነበር። እንደ ሁሉ ጊዜውም ከኛ ጋር የረፍት ጊዜያችሁን ስለምታሳልፉ እጅግ ደስ ይለናል። ሸገር 102.1 የናንተ ሬዲዮ። ሊቀመፋስ ከመቀን ነው እግዚአብሔር ይመስገን ደህና ነኝ። ይፈቀድልኛል አንተ ለማለት አረ በጣም ይፈቀዳል ነው ወይስ እንደዚህ አንቱ ብዬ ልቀጥል? መጀመሪያ ፍቃድ ላገኝ ብዬ ነው። አንቱ ታልሽማ ትንሽ ስቅጥጥ ያረጋኝ ከባድ ነው የሚሻለው። አሁን ባለህበት ሁኔታ የቢዝነስ ሰው ነው የምትባል፣ ተጋዳላይ ነው የምትባል፣ ገጣሚ ዜመኛ ነው የምትባል፣ ያ መድረክ ላይ ብቅ ሲል ሁሉም ሊሸልመው የሚነሳው ድምጻዊ ኢያሱ በርሄ የት ነው ያለው? ሚስቶ ሳይሆን ይቀራል ብለሽ ከንግዱም አለሁበት፣ ከአርት ስራውም አለሁበት፣ ተማሪም ነኝ፣ ነጋዴም ነኝ፣ ሙዚቀኛም ነኝ። የመሳሰሉን ነገር ነው እየሰራው ያለሁትና ወዘተ ነው። ሲመች ደግሞ ዘፈኑም አለ። ወደ ኋላ ልመልስህ ኢያሱ። በ1967 እስከ 68 ባሉት ዓመታት ውስጥ ትግራይ ውስጥ ወጣቶች እቤት ልቀመጥ እንኳን ቢሉ የማያስቀምጥ ስሜት ነበረ። ትናንት ያየኸው ወጣት በማግስቱ አታገኘውም። በሹክሹክታ ሄደኮ ከሌኮ ሊሄድ ነው ከሊሄደ የሚባልበት ዘመን ነበር። አንተም በ1968 በሐምሌ ወር ህወሓት የትግራይ ነጻ አውጪ ድርጅትን ተቀላቀልክ። ስለሱ ዘመን ብታጫውተኝ። ያው እንግዲህ 1966 ዓመት አለ። አዎ ከዛ በፊትም እኛ ከሁለተኛ ደረጃ ትምህርት ቤት አፄ ዮሐንስ እየተማርን ያለንም በርካታ ነካ የሚያደርጉ ነገሮችም ነበሩ የሚሰማህ ማለት ነው። አሁን ለምሳሌ ልንገርሽና ጥላሁን ጉዛው ሞተ 64 ዓመተ ምህረት። እኛ ወጣቶች ነን፣ 14 15 ነው እድሜያችን። የኛ የበላዮች ደግሞ አሉ ትምህርት ቤቱን እንደፈለጉ የሚያዞሩት የሚያሽከረክሩት ማለት ነው። እና ጥቁር ነገር ጨርቅ እዚህ አስረን ማይጨው ሊቀበር ነው ምናምን የሚለው ነገር ይመጣብሃል፣ ይመላለስብሃል። ስለዚህ ጥላሁን ግዛው ለምንድን ነው የሞተው የሚለው ነገር ደግሞ የሚያብራራልህ አጠገብ ሆኖ ሻይ ቤት የሚያወራ ምናምን ነገር አለ። ስለዚህ የሆነ እየተንተከተከ ያለ ነገር እንዳለ ይገባሃል። ከዛም በላይ እዛው አፄ ዮሐንስ ትምህርት ቤት እየተማርን ያለንም በጣም በርካታ የሆኑ ምናያቸው የሆኑ ደስ የማይሉን የጭቆና ምልክቶችም ነበሩ። ለምሳሌ ልንገርሽና ቋንቋን በተመለከተ እኛ በአማርኛ እንጂ በትግርኛ እርስ በርሳችን ከመነጋገር ውጪ በአማርኛ ቲያትር ካልሆነ በስተቀር ሆቴሉን እንደናንተ ባይሆንም መስራት ካልሆነ በስተቀር ሆቴሉን አልሰራውም ይቅርታ ያው አሻንደ ማለት ነው። እና በትግርኛ በመናም ምንም ፕራክቲስ የምታደርገው ነገር የለም። ነውር ነገር ነው። የሆነ መራጃ ይባላል ያኔ መቶ አለቃ ምናምን አለ፣ እሱ ያሳድድሃል። ሌላ ቀርቶ የትግርኛ መጽሐፍ ቅዱስ እንኳን ይዘን ስላሴ ቤተክርስቲያን የመጽሐፍ ቅዱስ ማህበር ለመሄድ እንኳን ትንሽ እኛ ለፕሮቮክ ለማድረግ ነው እንግዲህ ትግርኛው መጽሐፍ ቅዱስ ይዘን ምን ሄደው ያ ሁሉ አይፈቀድልህም። በዛ ላይ ደግሞ እኛ ያደግነው በየእናት አባቶቻችን ስርቻ ውስጥ ነው። እነሱ ደግሞ የሚያወሩት ነገር አለ። የ1936 ዓመተ ምህረቱን የወያኔ ታሪክ ይነግሩሃል። ብላታ ኃይለ ማርያም እንዲያርገው ታሰሩ ይልሃል። ያመጹ ጋር የነበሩ ሰው አጋጣሚ የሆነ ደግሞ እናቴ ወይዘሮ አሰገደች ጠጅ ቤት ስለነበራት እንደርታ ራያ ጠቅላላ ያ ህዝብ በሙሉ እዛ ነው የሚገባው። ስለዚህ እኚህ ሰውዬ እኮ በዛ በወያኔ ጊዜ እንዲህ የነበሩ ናቸው ምናምን እየተባለ የሆነ ሞቅ ሲላቸው የሚያቀራሩ የሚፎክሩ አይነት ሰው ደግሞ ታያለ። ስለዚህ ልብ እየገዛ በሄድክ ቁጥር ወደ ኋላ እየተመለስክ እኔ ማን ነኝ የሚለውን ነገር ለመመለስ ትሞክራለህ። ኢቭንዞ ዋናው ታርጌት ተምረህ አልፎልህ አዲስ አበባ መጥተህ ዩኒቨርሲቲ ገብተህ በበደ ማርያም በኩል ውጭ ሀገር ሄደህ ዶክተር ለመሆን ቢሆንም የሚነካኩ ነገሮች ግን ነበሩ። ከዛ በኋላ 66 አዲስ አበባ እንደምታውቂው ነገር ሆነ። የዛ ነጸብራቅ እዚህ የተወለደው የቲፒኤልኤፍ ሴሎቹ ዋናው ማህበር ገስገስቲ ብሔረ ትግራይ የሚባለው እዚህ ወደ ፒያሳ አካባቢ መሰለኝ የተሰባሰቡት ዘኬቭ ሻይ ቤት የሚባለው ሻይ ቤት ጋር ተሰባሰቡና መጸኞቹ
የሆነ ፕላን ሲያደርጉ እንግዲህ እነሱ በመደቡት ፕሮግራም መሰረት ወደ ትግራይ ወደ ጎንደር ወደ ተለያዩ ሰከንደሪ ስኩል ትምህርት ቤቶች እየመጡ ስራ የሚሰሩ ወጣቶች ነበሩ ማለት ነው። መልማዩ ብዙ ነው። እኔ ደግሞ የሚገባኝ ነገር ምንድነው ይሆን አንድ ቀና ነው የሚባል ነገር ሲመጣ እርስ በርሱም ይባዛል እንደ አሜባ አይነት ነገር አንድ ሰው አይደለም ያን ስራ የሚሰራው አንዱ ሰውዬ አንዱን ከመለመለው ያ ደግሞ ሁለት ይመለምላል ሁለቱ ደግሞ 8 ይመለምላሉ አይነት ነገር ነውና ልክ አንቺ ያልሽው አይነት ስሜት ተፈጠረ መቀሌ ማለት ነው። አሁን በጣም ትዝ የሚለኝ ነገር ቢኖር የጂኦግራፊ መምህር የነበሩ መምህር ዮሐንስ የሚባሉ እሳቸው በርግጥ ወደ ተጋድሎ ሓርነት ህዝብ ትግራይ ወደ ቲፒኤልኤፍ አይደለም የገቡት የራሳቸውን ድርጅት ነው የመሰረቱት የትግራይ ድርጅት ግንባር ገድሊ ሓርነት ትግራይ የሚባለው ጂኦግራፊ አይደለም ሲያስተምረን የነበረው ክላስ እየገባ በጣም ምን ወደው መምህር ነበር ዮሐንስ ኪዳነ ማርያም ይባላል። ጠቅላላ በገባ ቁጥር የኛ ክላስ ብቻ አይደለም ሌላውም ክላስ ተደርቦ ነው ይመጣውና ስለ ታሪክ ይነግርሃል ስለ አፄ ዮሐንስ ይነግርሃል ስለ አሉላ ይነግርሃል ስለ ብዙ ነገር ይነግርሃል። ኤኒዌይ በዛን ጊዜ መምህራኖችም ትንሽ ለቀቅ ብለው ትምህርት ቤቱን ራሱ እንደ መመልመያ ሴንተር ነገር ነበር የሚጠቀሙበትና እንደዛ አይነት ስሜት ውይይት ነበር ኃይለኛ ውይይት ነበር በጣም ኃይለኛ ውይይት እኔ ላስታውስልሽና አንዳንዶቹን መቀሌ በጣም ትንሽ ነበርሽ ያኔ አንድ ዋና መንገድ ነበራት አንድ ዋና መንገዱ ላይ በርካታ ሻይ ቤቶች ነበሩ ብሔራዊ ሻይ ቤት አስመራ ሻይ ቤት ደብረገነት ሻይ ቤት እሷን ጨዋታ ደግሞ ነግርሻለሁ ከቋንቋ ጋር የተያዘች ነገር ስለሆነች እና ከትምህርት ቤት እንደፈሰስክ ካውራጃ የመጣው አንድ ትምህርት ቤት ነው ያለው መቀሌ አፄ ዮሐንስ ንግስተ ሳባ ትንሽ ነው በጣም ረጅም ዕድሜ ያለው ግን የምዕራቡን የትግራይ ሶሳይቲ አኮሞዴት ሊያደርግ የሚችል ትምህርት ቤት ስላልሆነና ይሄኛው ደግሞ ኮምፕሬሄንሲቭ ስለሆነ ከሽሬ ካክሱም ካድዋ ከምናምን ሁሉ ወደ መቀሌ ይመጣል። ስለዚህ የመቀሌ ተማሪ ብቻ አይደለም ጠቅላላ የትግራይ ተማሪ ነው እዛ ያለው እና ሆስቴል ሁሉ አለ ከትምህርት ቤት ፈሰሽ ሻይ ቤት ጋር ነው አንዳንድ ጊዜ ደግሞ እንደ ዱርዬነት አይነት ነገር ካለ ደግሞ ጠላ ቤት ነው ማለት ነው። ስለዚህ እዛ ነው እንግዲህ የሚንተከተከው ሙዚቃ የሚሰማው እዛ ነው። እንዳሁን እኮ ካሴት በየቤትህ የለም ሲዲ የለም ሸክላ ነው በዛን ጊዜ ሸክላ ደግሞ በቤት ደረጃ አትይዝም። ስለዚህ በረከት መንግስት አብ ትግርኛ ዘፈን አውጥቷል ከተባለ ሳንቲም ለቃቅመህ ወደዛ ዘፈን ለመስማት ሻይ ቤቱ ጋር ነው የምትሄደው ባታ ገብሪ ወጽ ሀይቱ ባራኺ ምናምን ሲባል ወደዛ ነው የምትከተመው እና እዛ የምትሰማቸው ነገሮች ዘፈኖቹም ራሳቸው ቀስቃሽነት ነገር አላቸው በቅኔ ነገር ተነስ ነው ጥራኝ ዱሩ ነው እሱ አይነት ነገር ነው ወሪዳላና ሀዘሙ ይልሻል አሁን ቀያህያሞ ወሪዳላና ሀዘሙ ልም ያለ ሜዳ ነው ያው ወረዱ ወደዛ ነው ነገሩ ቀይናት ቆንጆ ናት እና መውረዷን ሰምተሃል ወይ ነው እንዴ ይባላል። ከዛ አስታኮ ደግሞ ሱሑል የሚባል ገሰሱ አየለ እዚህ ፓርላማ ነበር ፌማስ የሆነ ሰው እሱኮ የተወሰኑ ልጆች ይዞ በረሃ ወጥቷል ደግሞ ትባላለህ እና እንደዚህ አይነት ነገሮች አሉ እና በጣም የሚገርምሽ ነገር አሁን ቅድም ከነገርኩሽ ነገር ጋር በተያያዘ መልኩ ማስታወቂያ የከተማ ማስታወቂያ የሻይ ቤት የቡና ቤት በአማርኛ እንጂ በትግርኛ አይጻፍም ነውር ነው የዛ ጊዜ ኤርትራ ሄደሽ አስመራ ግን በትግርኛ ይጻፋል። ስለዚህ እኛ አመጽ መጀመራችን ነው በአቅማችን ገና ድርጅትም ገና አልነካንም በዛን ሰዓት እና የሆኑ አስመራ የነበሩ አንድ የመቀሌ ሰው እየመጡና ቤት ሻሂ ደብረገነት ብለው ጻፉ ደብረገነት ሻይ ቤት ነው ለማለት በጣም ደስ አለንና እዛ ነው መንገባው አለ ወጣቱ እዛ መግባት ጀመረ። ሰውየው ደግሞ ፋታ ፉል ምናምን ነው የሚያዘጋጁት የሚበላ ነገር ጥቅጥቅ አለ 4 መኝታ ቤት ከበስተኋላ አላቸው ዝም ብሎ እንደ አላፊ አግዳሚ የሚያርፍበት አይነት ነገር ማለት ነው። 100 አለቃው ተረጠረ እና ሄዶ አስፈራራቸው ወጣቱ ሁሉ እዚህ እየገባም በዛው ወደ በረሃ እየሄደ ነው። የኤርትራ ታጋዮችም ከአዲስ አበባ እየመጡ እዚህ ያደሩ እዚህ የበሉ ነው ወደ የኤልኤፍ እየሄዱ ያሉት ይሄም አመፀኛ መሆንህን ያሳያል ማስታወቂያ ራሱ በትግርኛ መጻፍ ብሎ ያስፈራራቸዋል። እኛ ለምን እንደገባንም አውቀዋል ሰውየው ማለት እንደወደን ነው እንጂ ፉል ሞልቷል በየሀገሩ። ከዛ ሰውየው ብልሃት አመጡ በትግርኛ ስለጻፍኩ ነው ይሄ ሁሉ የተባልኩት አሉና ትልቁ አለ ቤት ሻሂ ደብረገነት የሚለው እግሯ ላይ በትንሽ እና መኝታ ቤት ብለው ጨምረውባትና በአማርኛ ጨምረው የዳኑበት አይነት ሁኔታ ነው ያለው። ስለዚህ በጣም ብዙ ውይይት ነበረ። ከሁሉም በላይ ግን አንቺ ያልሽው ትልቁም ነገር ምንድነው እንደ ሮል ሞዴል የምትወስዳቸው ግለሰቦች አሁን መመሪያው አንሳለ ከኛ ጋር ይማሩ የነበሩ ነጽጋ ብርሃን ኃይሉ የሚባሉ የእግር ኳስ ተጫዋቾች እነምሩ የሚባሉ በቃ አይታየት የምታረጋቸው እነሱ እኮ ሄዱ ሲባል መከተል ብቻ መከተል ነው። እኔ አስታውሳለሁኝ ዛሬ ታየዋለህ
ያው እንደ ስንብት ነገርም ይመስላል አዎ ከተማውን ዞር ዞር ይላል አንድ ጎረምሳ ከዛ በኋላ የለም ወይንም ኮረዲት ማለት ነው በጣም ሹልክ ብለህ ሄድክ አንተ ከተማ ውስጥ ሹልክ ብዬ ሄድኩ ነው ከተማ ውስጥ አንዳንድ እንቅስቃሴ ውስጥ ተሳተፍ ነበር ይመስለኛል አዎ የከተማ ልጅ ነህ አዎ ብዙ መቀሌን ምንድነው የሚባለው ከግር እስከ ራሱ ታውቀዋለህ ትክክል ስለዚህ በወጣህበት ጊዜ መቸስ ኢያሱ የት ሄደ መባሉ አይቀርም ትክክል እና ምን አልተፈለክም እናትህ ነግራቸዋል ኦሮ ተሰናብተሃል እንዴ አይነት አማርኛማ እንዴት አልኩ ተሰናብቻለሁ የተሰናበትኩት ግን አይደለም የተሰናበትኩት ግን መሰነባበት እንግዲህ ሁለትን ሰው ይጠይቃል መሄዴ ነው ማዛ በቃ ደህና ሆኜ ምናምን መባባልን ይጠይቃል እኔ ግን ጧት እንደምወጣው ማታ ሰኞ ዕለት በጣም ግርግር የሆነ የጠጅ ገበያ ባለበት ሰዓት እናቴን አስጠርቼ ከዛ በፊት አድርጌው ሌላ ቦታ ነበር ማድረጉ ለኛ ብላ የሰራችልን ቤት ነበር እንዳስላሴ አሁን እዛ ነው የምትኖር ያለችው ያኔ ግን ስራ ሲሰራበት የነበረው ጅብሩህ የሚባል ቦታ ነው ስለዚህ ኤቭሪ ማታ ራቴን በላና ወደ ማድርበት ቦታ ነው የሚሄደው ግንባሯ ላይ ስሚያት ነው ሄደው ስለዚህ እኔ ተሰናብቻለሁ በሐሳቤ ማለት ነው ከዛ በፊት እኔ ፖለቲካ ላይ ኢንቮልቭድ ስለመሆኔ በብዙውን መንገድ ታውቃለች በብዙ መንገድ አንደኛ ቤት እየመጣች የማውሴቱን መጽሐፍ ታይታለች ሰውየውን ደግሞ ጠርጥረዋለች የአመጽ ነገር እንደሆነ ሁለተኛ ወጣቶች አሁንም በህይወት አለን ተክሌሽ ይፈራው የሚባል በርካታ ጓደኞቼ ከትምህርት ጋር ያልተያያዘ ጠበቅ ያለ ሪሌሽንሺፕ እና እስከ ማታ ድረስ የሚዘልቅ ውይይት እዛ እንደምናካሄድ ደግሞ ትሰማለች ሁለት ሶስተኛ ቦያ ታውቂያለሽ ቀለም አግኝታለች ቤት አንድ ቀን ቀለም ደግሞ መፈክር ከተማውን ለቅልቀን ምናድርበት እና ጠርጥራለች ይሄ ሁሉ አለ እንዳውም ትቆጣኝም ነበር ወደዛ ሙቭ እንዳታረግ ምናምን ብላ ይሄ ነገር ትክክል አይደለም ይያለች ትነግረኛለች ከዛ በኋላ ግን ያው የተለያዩ የፖለቲካ ድርጅቶች ስለነበሩ አንድ ሰደድ ያኔ ህዝብ ድርጅት አቋቁሟል 68 ዓመተ ምህረት መቶ አለቃ ደስታ መጥቷል ሁለተኛ ኢህአፓ አለ ኃይለኛ ኢህአፓ እንቅስቃሴም ከተማ ውስጥ ነበረ ስለዚህ ኢህአፓ ለሰደድ ኢንፎርሜሽኑን ነግሯልና ሴሎቹ መቀሌ ውስጥ ያሉት ሊመቱ ስለሆነ ውጡ ተብሏል ሚል መልእክት ከበረሃ መጣ ከሌ በዚህ ሰዓት እዚህ ተገኝ ተባለ ሻንጣችንን ይዘን አውቶቡስ ተራ ሄድን እኔ ነበርኩ ሐሰን ሹፋን ታቂው እንደሆነ እዚህ ያሉት ሙልጌታ ጫልቱ ነበረ ይኩን ነው የሚባል ነበረ ልዕልት ሀብተ ማርያም የምትባል በጣም ጎበዝ ልጅ ነበረች አልማዝ ኪዳነ ማርያም ነበረች ህሪት ምህረት አብ የምትባል አባቷ በደርግ የተረሸኑባት በኋላ እሷም ነበር አንድ 11 ጥላሁን የሚባል በኋላ ወደ ጽላልኩን የሚል ስም ተቀየረለት እነኛ ሆነና በሁለት ባስ የት እንደምንሄድም አናውቅም የሚያውቀው አንድ ሰው ነው ስለዚህ ከኛ ግሩፕ አንድ ሰው አለ የሚያውቅ ከነኛ ግሩፕ ደግሞ አንድ ሰው አለ የሚያውቅ እዚህ አውቶቡስ ውስጥ ገባን አስመራ ነው የምንሄደው ጎንደር ነው የምንሄደው አናውቅም እዚህ ቦታ ስንደርስ ነው የምንወርደው ያለን ከገባን በኋላ ነው ልብሳችሁንም መልካችሁንም አልቀየራችሁም ኖርማል ልብስ ነው የለበስነው እንደውም ልብሳችንን በሻንጣ ይዘናል ብለኛል እኮ አዎ ሻንጣው በጣም የሚገርምሽ ነገር ፈልገን ነው ተነግሮን ነው ለሚሊተሪው ሊያገለግል የሚችል አይነት ሻንጣ ልብስ ምናምን ይዛችሁ ነው የተባልነው እዛኮ ምህጋር ይባላል በትግርኛ ወዳው እንደገባው እኮ መጀመሪያ ሰዓትን ታስረክባለህ ሻንጣህን ምናምን አንድ ሙሉ ልብስና አንድ ጫማ ፊኒሽ ሌላ ምን ነገር አይሰጥም ግን እግረ መንገዱን ኮንትሪቢዩት ነው ያርግ ያለው እና እኛ አናቅም እንጂ ከበረሃ አርሶ አደር መስሎ የገባ ሰው አለ እኛ ጋር በኋላ ነው የደንገጥነው አይተነው አልቀብ የተቀብቶ ፊሽ ይባላል አሁን በህይወት አለ እኛን ከከተማ ይዞ ሊወጣ የመጣ ግለሰብ አለ ፊሽ የሚባል ታጋይ ከመጀመሪያዎች ታጋይ አንደኛው ማለት ነው አርሶ አደር ነው እሺ ብታዩ በጣም አሁንም ድረስ ነው የሚያስደነግጠው ምልሽ የሆነ እንጨት የሚሸጥ ሰው ነገር ነው የሚመስለው አቅቤ ተቀብቷል የሆነ እልም ያለ አርሶ አደር ነው የሚመስለው ከኛ ጋር ቁጭ ብሏል ስንወርድ አብሮ ወረደ ከዛ ሽልክ ብሎ ጠፋብን እኛ ውጡ በተባልንበት ማይመገልታ የሚባል ቦታ ላይ ወርደን ወደ ቀኝ ያለ ተራራ ሮጣችሁ ውጡ ከተማው ላይ ሻይ ምናምን ነገር እንዳትጠጡ ተብለን እሺ ብለን ሮጠን ወጣን ከመቀሌ ወደ አዲግራት መንገድ ላይ መሃል ላይ ያለች ናት ዳጋ ሐሙስ የሚባል ከመድረስ በፊት ያለች ከዛ በኋላ ወደ ቀኝ ገባን ሰውየው አርሶ አደር ይመስል የነበረው ቡምባ ቻይናውን አድርጎ ምናምን ከከተማ ራቅ ብሎ አየን ደነገጥን በጣም ከዛ የሄድን ዕለት ሙሉ ቀን ስንጓዝ ውለን ነው ሌሊት ሲሆን በረሃ ላይ ደሩ ተባለ አፋር መሬት ላይ ማለት ነው እዛ ገባን እዛ ከገባን በኋላ እኛ አናዘር ሁሉ እድሜ 18 ነው አዎ ወጣት ነው ወጣት የነብርጣት የሚባለው አይነት እና በቃ ሌላ ሁለተኛ ቀን ልክ እንደዛ ልንሆን ነው ወይ ሙትት ብለናላ
እካይ የሚመራን ያለው ሰውዬ ኦሬዲ በሌሊት ወደ ካምፑ መሄድ አልፈለገም እንጂ አጠገቡን ያደርነው የካምፑ አጠገብ ላይ ነው ያደርነው ከዳሐራ አሳጋራ የሚባል ቦታ የአፋር መሬት ማለት ነው። እኛ ጧት ተነስተን አናዘር ልም ያለ ፀሐይ ይጠብቀናል ስንል ገና በጧቱ ማነህ የሚል በረኛ አገኘን ማለት ነው። እነሱም በህይወት አሉ አሁን ያኔ መጀመሪያ የተቀበሉን ማለት ነው። እዛ ገባን ስልጠና ማዕከሉ ጋር ስንገባ እልም ያለ በረሃ ነው። የሆኑ ሁለት ቴንዳ የተተከሉ ነገር አየን። ታጋይ የሚመስሉ ነገር አየን። አንዱ ዲቶሪየር ይዟል፣ አንዱ የሆነ ቶምሶን የሚባል ጠበንጃ ይዟል። በቃ መቼ ነው እንደነኝ የሆነው ስልጠናዬን ጨርሼ የምትይው አይነት ነገር ነው የሚገጥመው። እዛ ያው ወደ ስልጠና ገባን ማለት ነው። ሙልጌታን ለምንድን ነው ጫልቱ የሚባለው? ጫልቱ የተባለው ከትግር ጋር በተያያዘ መልኩ አይደለም። ገና ተማሪዎች ያለን ነው። የበለጠ እንኳን እሱን ብትጠይቂ ይሻላል እንጂ ጫልቱ የምትባል ጫለች አይደለም። ያው ከመልኩ ጋራ ያኔ ሴታሴትነት አይነት መልክም ስለነበረው ደስ የሚል ወጣት ስለነበረ መሰለኝ። ሰለጠናችሁ ወደ ጦርነቱ ሄድክ ማለት ነው? አዎ እኛ ለመሰልጠን ያነበብናቸው ነገሮች አሉ። እንግዲህ ማውሴቱም ጋር ደግሞ ስልጠናም ቀላል አይደለም እኮ ከተማ ውስጥ ልነግርሽ ነው። መድረገነት ሻይ ቤት መቀስቀስ አይደለም። በመጀመሪያ ደረጃ የሳልነው ስዕል አለ። ስለ ሊበሬሽን ፍሮንትስ ነገር ያነበብነው ማዕት አለ። የቪየትናም አንብበናል፣ የዚህ አፍሪካ ማዕት አንብበናል፣ የነ ሳሞራ ማይሸልን አንብበናል፣ ስዕልም አይተናል፣ ምንም አይተናል። ስለዚህ በዛ ሌቭል ይሆናል የሚል ነው ግምታችን። እንግዲህ ስንገባ ከገባን በኋላ በመጀመሪያ ደረጃ ትናንት የበላሁት ምግብ አስቢ እንግዲህ ቤቴ እዚህ ግን ያደረቀ ጣኑ ጧት የምትበላው ይሄ ያው ኮሚትመንት መሆኑ ገብቶናል። ሁለተኛ በጣም ያስደነገጠን ነገር ግን በዛን ጊዜ ሁለት እልም ያሉ ፊውዳል ሰዎች ያገኘን። ሶስት ናቸው እንደውም። አንደኛ ፊታውራሪ ምዑዝ ይባላሉ። ሁለተኛ ግራዝማች አብርሃም ይባሉ ናቸው። ሶስተኛው ተክሉ ምናምን ይባሉ ለፓርላማ ተወዳድረው የነበሩ ናቸው። ለካ እነሱም አብረው ሸፍተዋል ከደርግ አምልጠው ማለት ነው። ቲፒኤልኤፍ ደግሞ እነሱን ትፈልጋለች። እነሱን የምትፈልግበት ምክንያት ደግሞ በዓላማ ጽናትና በዓላማ አንድነት ሳይሆን ሰዎቹ ትልቅ ኢንፍሉዌንስ አላቸው ደጋው ትግራይ ላይ። በተለይ ፊታውራሪ ምዑዝ ደግሞ በጣም በርካታ ብረት አላቸው። ስለዚህ እነሱን በደንብ አድርጎ ይዞ ደጋ ተሄዶ የነሱን ጠበንጃ እኛ እንድንታጠቀው አይነት ዝምድና ነበር የነበረው። እነሱ ደግሞ ያው እንደ ጌታ አይነት ነገር ሆኑ ማለት በስተት ገብቷቸው ሊሆን ይችላል ነው የሃንድሊንጉ። ስለዚህ ያው ረሽ አላቸው፣ ፍሎቨር ነገር አላቸው፣ አደን ይሄዳሉ። እኔ ለመታገል መጥቼ ለህዝብ ነጻነትና ምናምን ብዬ የነሱ አሽከራው ሂድና ያቺ የሞተቿን ሚዳቋ ይዘህና አይነት ነገር ሲባል ትንሽ ቅር የሚል ነገር አለው። በኋላ ግን ድርጅቱ በደንብ አድርጎ አስረዳን። ስለዚህ እነሱን ሁሉ መንከባከብ ጀመርን። ስልጠና በጥይት አልነበረም። ቲዮሪው አለ ማለት ክልሳ ሐሳቡ አለ። ኩናት ርዕስ ኩናት ትባላል። አሁን እንዴት አድርገህ ነው አንድ ተራራ ላይ ያለን ጠላት እንዴት አድርገህ ነው የምታጠቃው? አንዱ እየተከላከለ አንተ ደግሞ አልፈህ ትሄዳለህ የሚል ነገር ነው። መጨረሻ ላይ ግን በጭብጨባ ነው። በቃ እኔ ቀድሜ ካጨበጨብኩ አንቺን ገድዬሻለሁ እንደማለት ነው። አውቶማቲክ ተኮስኩ እንደማለት። መሳሪያው የለም መለማመጃው የለ መሳሪያ የለ ነገር በቃ በጭብጨባ ነው። ብትር ትይዛለህ እንደዛ ነው። እና ኃይለኛ ስልጠና ነበረ። ግርማ ጃብር የሚባል በጣም ጠንካራ የሆነ ኤክስፒሪየንስ ከኤርትራ ድርጅቶች ጋር የነበረው የውቅሮ ልጅ ነበር እኛ ሲያሰለጥን የነበረው። ጃማይካ ሌላ ስልጣኝ ነው። ጃማይካን ታውቂዋለሽ? የማነ ጃማይካ ደግሞ ደስ የሚል አይነት ነገር በቃ ይሄ ስዕል ላይ የምናያቸው ነገሮች የሉም። እሱ እንደውም የነ ሳሞራ ማይሸልን እነ በቃ ሆልቲንግ ጢሙ ቆቡ ምንትሱ ቼጎቬራ አይነት ነገር ነው ለኛ እና የደስ ደስ አይነት ነገር ነው ያለው። እናቶ ስዩም ዋና የቤዛ ኃላፊ ናቸው። ማታ ማታ ትምህርት የሚያስተምሩ እሳቸው ናቸው። የውጭ ጉዳይ ሚኒስትሩ ማለት ነው። እነ ገብረ መስቀል የሚባሉ ነፍሱን ይማረውና የፖለቲካ ትምህርት አስተማሪ ነበሩ። በጣም ብዙ እና ሐቡር ገብረ ኺዳና እሳቸው ደግሞ እንደ ሎጂስቲክስ አይነትና አጠቃላይ ወታደራዊ ስልጠናውን የሚመሩ ግለሰብ ነበሩ። እና አንድ ወር ከምናምን የሰለጠነው እኛ ወጣን ወደ ደጋው። ያኔ ስልጠናው ሲጠናቀቅ ከፊታውራሪ ምዑዝና ከደርግ ካምፕ የተገኘን ምንሽር ምልጤ ምንሽር የተባለ 82 ጥይት ያለው ራሱ እኮ በጣም ከባድ ነው። እሱን ተመደበልኝ። እሷን ይዤ ወደ ደጋ 71 የምትባል ኃይል ውስጥ ተፈጥራ ማለት ነው ደጋ ወጣን። የመጀመሪያው ጦርነት የገባ ነው ዕዳጋ ሐሙስ ነው። የምታደምጡት ሸገር 102.1 ነው። ዝግጅቱ የቅዳሜ ጨዋታ። የዛሬው የቅዳሜ ጨዋታ የኢያሱ በሬ ማስታወሻ ነው። እንደ ሁልጊዜውም የረፍት ጊዜያችሁን ከኛ ጋር ስለምታሳልፉ ደስ ይለናል።
ያኔ ስልጠናው ሲጠናቀቅ ከፊቶራሩ ምዑዝና ከደርግ ካምፕ የተገኘን ምንሽር ምልጤ ምንሽር የተባለ 82 ጥይት ያለው ራሱ እኮ በጣም ከባድ ነው። እሱን ተመደበልኝ። እሷን ይዤ ወደ ደጋ 71 የምትባል ኃይል ውስጥ ተፈጥራ ማለት ነው ደጋ ወጣን። የመጀመሪያው ጦርነት የገባ ነው ዕዳጋ ሐሙስ ነው። አዲግራት ካምፕ አጠገብ ናት ከተማዋ፣ ግን ፖሊስ ነው የሚያድረው። ስለዚህ እኛ አንድ ሙሉ ኃይል ነን ታታታታታ አደረግንና ስኳር ዘርፈን ይወጣን። ስኳር መቃም ኃይል እንደሚሰጥም ያኔን ያወቅነው። ስኳር ያቅምህን ያዝ ተብሎ የኔ ልብስ ባጋጣሚ ሳሪያን ነበረ። ስኳር ሙልቼ ብዙ ጣጣ ያገኘሁበት ነው። ምክንያቱም ብርድ ነው አገሩ። ስኳሩን ስትቅም እጅህ ላይ የሚቀር ነገር አለ፣ ልብረቱም ላይ የሚቀር ነገር አለ። እንዳጋጣሚ የተቀባበለ መሳሪያ ያላቀባበልኩት መስሎኝም አንድ ጥይት ባርቆብኝ የተቀጣሁበት ሁኔታ ነውና በደንብ አባክናል። አዎ። ከዛ ቀጥሎ ትልቅ ጦርነት የተደረገው ሐውዜንን ስንይዝ ነው። ነሐሴ 16 ቀን ነበር መሰለኝ ካልተሳሳትኩ። በሴም 1968 14 ሰዓት ተጉዘን 2 ኃይል ሆነን ሐውዜንን የተቆጣጠርንበት ሁኔታ ነበረ እና ይሄ የእናቴና የኔ ሪሌሽንሺፕ የሚጀምረው እዛ ነው። ሚነግስ ቤተክርስቲያን አለ ኪዳነ ምህረትና መሰለኝ ካልተሳሳትኩ። ጠቅላላ የመቀሌ ህዝብ የኛ ሰፈር ሰው ጠቅላላ ሊያነግስ በአውቶቡስ መጥቷል ሐውዜን። እኛ ሐውዜን ስንገባ ከከተማው ከሐውዜን ከተማ ውጪ ከመቀሌ የመጡት እንግዶች የመቀሌ 2-3 አውቶቡስ ሙሉ የመቀሌ ሰው ለድርጅቱ ትልቅ ጥቅም ነው ያለው፣ ፕሮፓጋንዳ ዋይዝ ማለት ነው። እነሱ እዛ ያሉ ነው ከተማው የተያዘው። እኛ ደግሞ በየጋንታችን በየአሁዳችን ያለ ነው። ከዛ መመሪያ ወጣ። የመቀሌ ታጋዮች ከመቀሌ ታገሉ በሙሉ ወደ ከተማው ጠበንጃዎቻቸው ተቀይሮ እንዲመጣ ተባለ። ተግባባ? ገብቶኛል። ስለዚህ እኔ ምንሽሬን ጥዬ ካርባይን ተሰጠኝ። ካርባይን ኢዝ ሪሌቲቭሊ አሪፍ ደህና ኢምፕሬሽን ለመፍጠር ነው። ትልቅ የሁለት ኃይል አሪፍ የተባለን መሳሪያ እኛ የመቀሌ ልጆች ታጠቅ ነው። ሌላ ሁሉ ዙሪያውን ነው ያዘው እና ስንገባ በቃ እናቴ ብቻ ናት ባጋጣሚ የሌለችው እንጂ ጠቅላላን የማቀው ጎረቤት ዘመድ በሙሉ ነው ያለው። አወቁ እንዴ ያሳደጉኝ እናትና አባቶች። እንደው ምናልባት ተለውጠህ ባንዶቅና ምንም ለውጥ የለውም እሱማ። እና ሁላችንም በቃ ያዙን ጋበዙን ምናምን በቃ ጀግና ሆኖ አይዟችሁ ምናምን ብለው ሄዱ። ፕሮፓጋንዳው ተሰራ። ከዛ የኔ ሐውዜን የመኖር ኒውስ እናቴ ሰማች መቀሌ ሆና ማለት ነው። ከዛ በኋላ ያው ጦርነት ውስጥ እየገባ ነው። አንድ ቀን ሊሞትብኝ ይችላል፣ ስለዚህ ላግኘው የሚል ስሜቷ ከዛ ነው ይነሳው የሚመስለኝ። ከዛ ያው 71 አካባቢ 71 ኃይል ጋር ቆየሁኝ ብዙ ጊዜ። እዛ የዞርን የተለያዩ ቦታዎች ጋር እንገባለን፣ እንደርታ እንገባለን፣ መንገባለን። አጋጣሚ ሆኖ ቤዝ ኤሪያ ውስጥ የሆነ የሰው ኃይል ፈለጉ፣ ሕክምና የሚሰለጥኑና ባዶ 6 የሚሆኑ። ባዶ 6 ማለት የእስረኛ ጥበቃ ማለት ነው። ሕክምና ያው ሕክምና ነው። ስለዚህ በዛን ጊዜ ወደ ቤዝ ኤሪያ ተሳብን በርካታ ሰዎች። እኔ ነበርኩ። የሰው ልጅ ዕጣ በጣም እንደሚገርም ነው። አሁን ለምሳሌ ዶክተር አዲስ ዓለም ባሌማን ታውቂዋለሽ? እሳቸው አብረው ከኔ ጋር ነው የወረዱት። ወደ ዘማርያም የሚባል ወደ ኻሕሱም የሚባል በጣም ብዙ ወረድን ወደዛ ወደ ሕክምና ስልጣናው ወደ ቤዝ ኤሪያው። የፈለጉት ግን 2 አይነት ሰው ነው ለሕክምና የሚሆን ለምናምን። መጀመሪያ ሁላችንም ስልጠና ጀመርን፣ የሕክምና ስልጠና። ዶክተር አባዲ የሚባል በህይወት አለ አሁንም እዚህ አዲስ አበባ ውስጥ ጡረታ ወጥቶ ከጤና ጥበቃ ያሰለጥነናል። 2 አይነት ስልጠና ነበር የምንወስደው ሕክምና ላይ። አንደኛ መከላከል፣ በዛን ዘመን አስቡ እንግዲህ፣ ምክንያቱም ሕክምና እንትን የለውም መድኃኒት ነገር የለም። ትዝ ይለኛል እስካሁን ድረስ ለብሮንካይትስ ክሎራምፎኒኮል ነው መድኃኒቱ። ክሎራምፎኒኮልን የምናገኘው 3 ወይ 4 ነፍስ አጥፍተን ነው። ስለዚህ ባካችሁን አታባክኑ አይነት ነገር ነው። ሁለተኛ ደግሞ ይሄ በስሪንጋ መርፌ መውጋት እንጉለም ይባላል፣ ሎሚ የሚመስል በረሃ የሚበቅል። እሱን ሰብስበህ ታመጣና በሱ ተለማመዳለህ። በሱ ነው የምንለማመደው ነገር። እና ወደ 1 ሳምንት ከሰለጠንኩ በኋላ ወደ ባዶ 6 ሄድ ተባልኩ፣ ጥበቃ ማለት ነው። ከዛ በኋላ ያው ደርግዛ ኤሪያ መጣ፣ እኛ ወጣን፣ ወደ ሌላ ሳይድ ሄድን ማለት ነው። እና እዛ የተወሰነ ጊዜ ቆየሁኝ። ከዛ ካድሬ ትምህርት ቤት ገባሁ። ከዛ ክፍለ ህዝብ ሆንኩኝ ማለት ነው። እናቴን እያገኘኋት ያለሁት ራሱን የቻለ ታሪክ አለው። እኛ ባዶ 6 ነን፣ ቅድም በነገርኩሽ ቦታ ቀይረን ጾሮና የሚባል ኤሪያ ነው የተቀመጥነው፣ የኤርትራ ድንበር ማለት ነው። ትዝ ይልሽ እንደሆነ 1968 ዓመተ ምህረት ደግሞ የራዛ ፕሮጀክት የሚባል በጣም በርካታ አርሶ አደር ሞቷል፣ ተማርኳል። የኤርትራ ታጋዮች ኢኤልኤፍ ማለት ነው። በርካታዎቹም በስራ ቆይተዋቸዋል በእጃቸው ስር ማለት ነው። ፋይናሊ እኛ ቦርደር ላይ ነው ያለነው። ቦርደር ስልሽ
በኤርትራና በኢትዮጵያ ጾሮና የተባለው ኤሪያ ነው እኛ ያለ ነው እዛ በለሳ የሚባል አካባቢ ቦታ ነው በለሳ እስረኛ ነው የምንጠብቀው 16 ነፍስ የገደለ 8 ነፍስ የገደለ ምናምን ከየእንትኑ ይመጣል ከሽፍቶች ማለት ነው ያጠራን ነው ሽፍቶች ትግራይ ውስጥ ማን ታስሮ ነው እናንተ ተጠባቂ ሆናችሁ ትልልህ ነበር ያሱ እሱ ደግሞ ወደ ሌላ ታሪክ ይወስደናል በጣም ደስ የሚል ታሪክ አለ እሱ ግን አንዱን ብቻ ልንገርሽ አንዱን ንገረኝ ለምሳሌ ፈረስማይ ዕዳጋ አርቢ ምናምን የሚባሉት መካከለኛው ደጋው ትግራይ በጣም በርካታ ሽፍቶች ነበሩት በጣም በርካታ ሽፍታ በሽፍትነት የሚኖር ማለት ነው እና ይገዳደላል ያው 3 ነፍስ የሚገድላል ገድሎ በርሃኔ ያለው 16 ይገደላል ኃይለ ሥላሴ የሚባል ፈረስማይ ውስጥ 16 ነፍስ የገደለ ሰው አለ እንደነሱ አይነት ነገር ነውና the same person ተፈርዶበት በእኛ ማለት ነው ከመሞት አምልጦ በአስመራ በኩል እዚህ አዲስ አበባ ከገባን በኋላ አይኑ ታውሮ አግኝቼዋለሁ ኧረ እባክህ ይሄን ነው ማለት ራሱን የቻለ መጽሐፍ ለማለት ነው እኛ ባዶ 6 ይያለን ለእነ አባይ ፀሐዬና አረጋዊ በርሄ ነግዴ ገዘራጼ ናቸው እንግዲህ ጉዳዩን የሚያውላቸው እኛ መጠበቅ ነውና እነሱ መንከባከብ ማስተማር ነው እከሌና ከሌን ወስዳችሁ ከህዝብ ጋር አስታርቁ ይሉናል እኛ ያለነው ኤርትራ ድንበር በለሳ ነው ሰዎቹ ጉዳያቸው ያለው ዕዳጋ አርቢ ነው ዕዳጋ አርቢ ማለት የጠላትን መንገድ ተሻግረ ሴሮን ተሻግረ ነው የምትሄደው የሆነ መኪና ዋናው አስፋልት ተሻግረ ነው የምትሄደው እንሄድና ህዝቡ ተሰብስቦ እንግዲህ ደም ይጠፋል ወይ ምን ትላላችሁ ይቅርታ ትባባላላችሁ ወይ ምናምን ካስታረቅ ከ10 ነፍስ በላይ የገደሉልም ያሉ ሽፍቶች ግን ሌላ ፍርድ ነበር የሚፈረድባቸውና በዚህ በጣም ይታወቅ ነበር ቲፒኤልኤፍ ቁርጠኛ የሆነ አቅም ይወስድ ነበር ህዝቡም ሽፍትነት እንደማያዋጣ እየገባው የሄደበት አይነት ሁኔታ ነበር ነው ማለት ስንመለስ አስታርቀን ወይ ምን ብለን ስንመለስ ዋናውን መንገድ እንይዟለን ከአዲግራት አድዋ የሚሄደው እኛ እኮ 3-4 ታጋዮች ነን አንድ 10-15 ሚሊዮን ሚሊሻ ተጋባች መንገዱን ትዘጋላችሁ እንዘጋለን እና ቃለን የትኛው ቁጥር አጃብዱ የትኛው ሰታዩ የትኛው አንበሳ አውቶቡስ እንደምትመጣ ስንት አውቶቡስ እንደሚመጣ እናስቆምና መጀመሪያ እንነጋገራለን የመጀመሪያው አውቶቡስ ኢያሱ ሁለተኛው አውቶቡስ ቡሽራ ሶስተኛው አውቶቡስ ጌታቸው ተቀሰቀሳለ ነው ሁሉም ብቁ ነው ለመቀስቀስ ምንም ጣጣ አልነበረው ሚሊሻዎቹን ላይ እናረጋለን አሁን አውቶቡስ ውስጥ ያሉት ሰዎች አገር ምድሩ ጠቅላላ ታጋይ ነው ይመስላችሁኛ በጣም ትንሽ ነን መንገዱ ላይ ነው ያለነውና እናስቆማለን አስቆመን እያስተማርን ወደ ሽሬ መሄደውን ወደ መቀሌ መሄደውን በቀን 6 አውቶቡስ ኮታለን ማለት ነው አስተምረን እንሄዳለን ወሬው በዛው እንደዛል ነው ለካ ይሄ ሲሆን በየአውቶቡሱ የሚያየን ሰው ደግሞ ለእናቴ ይሄደ ነግሯታል ቀስ ይያል ልጅሽን እዚህ ያየ ነው ልጅሽን ሲያስተምራየ ነው ሚሏትም አለ ተደመረ ማለት ነው ከዛ ካውዜኑ ጋር እንዳጋጣሚ እንግዳው ልጄ እያስተማረ ከሆነ ያባቴ ሀገርም እዛው ኤሪያ ስለሆነ ያሃም ይባል ስለሆነ በዛው አመካኝቼ ቤተክርስቲያንም ልሳለም ያባቱን ሀገር ሊብዬ ነው ብላ ያሃ ትሄዳለች ወሬ ብትጠይቅ አረ የለም አሏት ተስፋ ቆርጣ ስትመለስ እኛ ኢኤልኤፍ የተባለው የኤርትራ ድርጅት ወደኛ መሬት ገፍቶ የላካቸው የራዛ ፕሮጀክት አርሶ አደር ምርኮኞች የነበሩ በጣም የተሰቃዩ ህዝቦች ልበልሽ እንጂ ብዛት ስለነበራቸው ወደ 1000-2000 ሰዎች ናቸው እኛ ጋር ሲፈሱ ጊዜ እኛ ለፖለቲካ ቢሮ ነግረን በጣም ትዝ ይለኛል አቶ መለስ ነበር የመጣው በዛን ሰዓት ከባዶ አራት ማለት የፕሮፓጋንዳ ቢሮ ነው እና በኢኮኖሚ ክፍል በኩል ነው ያለፈው መሰለኝ 5 የጃንሆይ ብር ቢጫ ያለ ቢጫው በብዛት ተይዞ መጥቶ ያንዳንዳቸው 5 ብር ተሰጥቷቸው አይዟችሁ ምናምን ብሎ ቀስቀሷቸው ማለት በአማርኛ ነበር የተናገረው እኛን ያዙና ይዛችሁ ሄዳችሁ አውቶቡስ ውስጥ እየተቀጠቃችሁ ወደ አዲግራት ላቋቸው ተብለን የተላክነው ስለዚህ 1000-2000 ሰራዊት ይዘን ሰራዊት ስለሽነኝ ምን ትጥቅ የሌላቸው የወሎ ሰዎች ይዘን መኪና መንገዱ ላይ ቆመን የመጀመሪያው ካድዋ የሚመጣው አውቶቡስ ኢያሱ ተቀሰቀሳለ ተባልኩ እንግዲህ እንዳልኩሽ እናቴ ወደዛ ሳይድ አልፋለች ተስፋ ቆርጣ መመለሳቸው ነው 35 ቁጥር ናት እናቃታለን ከድሮ አውቶቡሷን ጉርድ ነገር ናት ሙሉ አውቶቡስ አይደለች መስተዋቷ ሾፌሩ እስከ ሆዱ ድረስ ይታያል እስከ መሪው ሲጠመዘዙሉ ይታያል እና በቀኝ በኩል ደግሞ አንድ ወንበር ነው ያላት እኔ በኩራት እንግዲህ ምለውን ነገር ነው ማስበው የትግራይ ህዝብ ትግል ምናምን ለማለት ነው የተዘጋጀሁት መጠምዘያ ነገር አለች ጠምዘዝ ብላ አውቶቡሷ ፊት ለፊት ስትመጣ እናቴን ያየኋት ፊት ለፊት ደነገጥኩኝም እሷም ደንግጣ ሊሆን ይችላል በኋላ እንዳወራ ነው ሌላ ነው ታሪኩ በጣም የደነገጠችው እሷ
ከዛ ቡሽራ ለሚባለው አሁን በህይወት የለም ፊት ለፊት ያለችው እናቴ ናት አልኩት። እና እኔ ልተካ አንተ ወደ ሌላ ቦታ ትሄዳለህ አለኝ። አልሄድም አልኩኝና ከፍቼ ገባው ወደ ውስጥ። ስገባ የመጀመሪያው በር ያውተው ስትከፍቺ ወደ ህዝቡ የምታይ ከሆነ ወደ ተሳፋሪው ወደ ኋላ ነው የሚቀረው ሾፌሩ። ሾፌሩ ወደ ኋላ ከቀረ እናቴም ወደ ኋላ ቀረች ማለት ነው። ያኔ እንዳሁን ጠጉር ልክ አልተመለጠም ጸጉሩ። እሱ ነው አማርኛው ሌላ ያለው አልሄደም ወይ በቃ ጀብጀብ ነበር የምንባለው ልክ እንደ አሁን እንደሚያደርጉት አይነት ነገር እዚህ እንደ ሴት መጎንጎን ነው የሚቀረው። እዛ ላይ ቆባለሁ። ስለዚህ አንድ ጊዜ እንኳን ወደሷ ዞር ብዬ ሳላይ ወደ ተሳፋሪዎቹ ብቻ ቀስቀሳይን አካይጄ ወርጄ አላማችን ይሄ ነው አልኩና እንግዲህ የተማረኩ የራዛ ፕሮጀክት እንትኖች ስላሉ ወደዚህ ጠጋ በሉልን ቆማችሁም ቢሆን ያው ከትራፊክ ውጪ ነው ለነገሩ አንድ 20ውን የሚሆን ዛጠቅጥቀን ከድኜ እንትኑን ዘግቼ በሩን በልቻ ወደ እሷ ወዳለችበት ማለት ነው። ሳታናግራት ምንም ሳላናግራት እሷም ወደፊት እያየች እጇን ግን መስተዋቱ ላይ እንዲነካ ስታረገው ሄጄ መስተዋቱን ነካረኩና ፎቶሪኖ አደራህን አልኩት። ፎቶሪኖ ማለት ተቆጣጣሪ አደራህን ምናምን ረዳቱ ማለት ነው። አዎ ከተለያየን ምንም አላናገርኳት ምን አላልኳት። ከተለያያችሁ በ2 ዓመት ውስጥ ነው እንግዲህ ከተለያየን ከ2 ዓመት በኋላ ማለት ነው። አዎ ከዛ እሷ ስትነግረኝ ለካ ከዛ በታች የሆነ ሰሮ የሚባል ቦታ አለ እዛ ልውረድ ብላ በእግሯ ልትመለስ ሁሉ አስባ ነበር። ግን ሄደው ቢቆዩኝ ይችላልና ተስፋ ቆርጣ እንኳን አየሁት አይነት ነገር ነው። ተለያየን ምንም ሳንነጋገር። እዛኛ ስራችንን ጨረስን። ካድሬ ትምህርት ቤት ገባው። ክፍለ ህዝብ ተባልኩ። ያን ክፍለ ህዝብ ማለት የሀገር አስተዳዳሪ ነው። አስተዳዳሪ ሆርኩኝና ወደ አጋሜ ተመደብኩኝ። አጋሜ ማለት አሁን ጦርነት ያለበት ቦታ ከኤርትራ ጋር ማለት ነው። ዛላምበሳ በይ ምድሩባ በይ ምን በይ ጠቅላላ ኑሮዬ ከኢህአፓ ታጋዮች ጋር ነው። አሲምባ ማለት ነው። ቲፒኤልኤፍ እዛው ናት፣ አሲምባም እዛው ናት። ሰው ጋር አንዳንድ ጊዜ ግልጽ አይሆንለት ማብረን ነበርኩ ምን ኖሩ ከኢህአፓ ጋር ትንሽ ያስቸግራል እኮ እንዴ ፍቅር ጉደኛ ሆነ ፍቅር። እኔ ማለት ኢህአፓ ጓደኞች አሉኝ አብረን ጠላን ጠጣለን አብረን መጽሐፍ እንቀያየራለን። ሙዱ ሲቀየርና ብልሽት ላይ ሲጋጥም እዚህ ያለውም ዩዲኤፍ እየተወያየ ነው ይባላል። ለምሳሌ ዩናይትድ ዴሞክራቲክ ፍሮንት እንዴት ነው አብረን ደርግን ምናንቀጠቅጠው ውይይት እየተደረገ ነው ሲባል ጥሩ ሙድ አለ ማለት ነው። ፍቅር በፍቅር ነው። ወደ ካምፓቸው ይሄዳሉ፣ እነሱ ከኛ ጋር ይጠጣሉ ይበላሉ። እንደዛ አይነት ነገር ነው። ሌላ ፕሮብለም ሲገጥም ደግሞ የታባህ እንዴት አባትልና ክላሽ ተገጣጣማለ አይነት ነገር ነው። እና እዛ ደግሞ መስራት ጀመርኩኝ። ወሬው ደግሞ ደረሳት። ያኔ ሰተት ብላ በእግሯ መጣች። እኔ ግን ሌላ ቦታ ነበርኩኝ። አጋጣሚ ያገኘቻቸው ብርሃነ ገብረ ክርስቶስ ታውቂዋለሽ መሰለኝ። አምባሳደር ብርሃነ ገብረ ክርስቶስ፣ መለስ ዜናዊ፣ ሙልጌታ አለምሰገድን አገኘችና ልጅን ጥሩልኝ አለች። እናት ልጇን እንድትጠይቅ እንደ ፕሪንሲፕል አይፈቀድም ነበር ያኔ። የሆነ ለሷም አደጋ ነው፣ ለታጋዩ ደግሞ የሆድ መባባት ነገርም አለና ጀግና መሆን ሲገባው እንደገና ደግሞ እናቴ ምናምን አዎ እሷ ግን በጭራሽ ወይኔ አብሬ ዝቀራለሁ አለች። ግን ልጅን ጥሩልኝ አለች። ተጠርቼ መጣሁና በአካል እናቴን ዛላምበሳ ከተማ ውስጥ አገኘኋት። ሁላችንንም ጋበዘች። 2 ነገር ነው የተናገረችው። እስካሁን ድረስ በጣም ይገርመኛል። አንደኛ ሁላችንንም ነው እንግዲህ እኛ አልቀናል አለች። 300,000 ሰራዊት ነው ከሶማሊያ እየመጣ ያለው እየተሰማ ነው ወሬው። የሶማሊያ ድል ወደ ሰሜን ሊዘልቅማል ሲባል 300,000 እንግዲህ ቅጠሉም አይቀርም ነው የሷ ሜንታሊቲ። ስለዚህ ታሪክ ሰርታችሁ ያው ወንድነታችሁን አረጋግጣችሁ ከእናት የሚመጣ የለም ድሮ እንደናነ የአባትህ ልጅ ነህ አይነት ነገር የእናት ሚለው እናት ራሷን ማትለውም ነገር ልክ ነው። እና ልክ እንደንትኖቹ አለችንና ይሻል። ሁለተኛ እኔን ምን አለችኝ? የከዱ ፍሪንከር የሚባል ሱፍ ያስለብሳቸው ነበር ደርግ ስትገባ ማለት ነው። ከትግል ወደ ከተማ በሆነ ምክንያት ከገባ የሆነ ለቀስቀሳ ሱም ጥሩ ሃንድል ስለሚያደርግ የሆነ ፍሪንከር ነው ምናምን የሚሉት ኮት ያስለብሳል። ኮት እንደ ጂንስ ነገር ነው። እንደዛ አይነት ነገር ዘናጭ ነበር። ከተማ ገብተህ ይሄን ለብሰህ ከማይ ሞተ ቢሉት ይሻለኛል አለች። ግን አለች ነው በጣም የሚገርምሽ ነገር እኔ እንግዲህ አንተን ፍለጋ አልወዘንም ወዲያ አልልም። የትም ቦታ ሆነህ ባለህበት በህይወት ካለህ መልእክት ላክልኝ። ስትልክልኝ ግን ኢያሱ በርሄ ነኝ ብሎ የላከ ሰው ውሸታም ነው አልቀበለው። የክርስትና ስምህን ታስታውሰዋለህ አለች። አዎ መዝገበ ነው አልኳት።
ለማንም ሰው እንዳትናገር፣ እኔ እናንተ ብቻ ነን የምናውቀው። ከመዝገበ ምትል ደብዳቤ ከመጣች በህይወት አለ። በተረፈ ግን ኢያሱ ነኝ ኢያሱ አለ ኢያሱ ምን አልቀበልም። ይሄን ኮድ በሁለታችን እሷ መር ይሆና ተቀብዬ ተለያየን። ተሳስመን እሷ ወደ አዲግራት በእግሯ ሄደች። ከዛ በኋላ ከተለያየ ቦታ መዝገበ ነኝ እያልኩኝ ጽፋለሁ። ደስ ይላታል። ወሬ ነግሯታል። ብዙ አታምንም። መዝገበ ነኝ እዚህ ነኝ ያለሁት ምናምን ብዬ 3-4 ጊዜ ጽፌላታል። ደርሷታል። በዚህ ምክንያት ኮንቲኒቲው አየሽ ሆፑ ነበር ያደረባት ሄደና እንዲህ ነበር ከሷ ጋር የነበረው ግንኙነት። መጨረሻ የተገናኛችሁት መቼ ነው? መጨረሻ ደግሞ በጣም በሚገርም አይነት ሁኔታ ነው የተገናኘነው። እኔና እናቴ ነገር አያልቅም እንግዲህ በጣም በፍቅር ስለምንዋደድ መሰለኝ 1980 ዓመተ ምህረት ጠቅላላ ከተማዎች ነፃ ወጡ። እኔ እናቴን በጣም ናፍቄያለሁ። የአድዋው ታጋይ እናቱን ሲያገኝ ደስ ይለኛል፣ ግን ቀናለሁ። የኔስ መቼ ነው እንደዛ? ዘገየ አንተ? አዎ ይሄ እኮ ግልጽ ነገር ነው። የጀግና ምናምን የሚሉት አማርኛ ያ የፕሮፓጋንዳ ታጋዩ ሰብአዊ ነው። እናቱን ይናፍቃል፣ አባቱን ይናፍቃል፣ ወንድሙን እህቱን አለ። ግን ለማስመሰል ስትል ግን ፓብሊክ የምታወራው ነገር ኢዝ ዲፍረንት። ልክ ነው። 80 ሁሉም ተይዘው አክሱም፣ ሽሬ፣ ምንትስ ተይዞ መቀሌ ብቻ ናት የቀረችው። መቀሌ በዛን ሰዓት ቀውጢ ውስጥ ነው ያለችው። ግን አልገባንም እኛ ኮሙኒኬሽኑን በተመለከተ ከመቀሌና አዲስ አበባ በተመለከተ ያለው ሩት እንደተጠበቀ ነው። እስከ ማጨው ድረስ በዛው ትመጣለህ ማለት ነው። ያኔ ጓድ ለገሰ አስፋው ደግሞ ዘመቻ መጡ። ደርግ ኃይለኛ የሆነ ዘመቻ ቲፒኤልኤፍ አጋጥሟት ከነበረ አደጋ ቁንጮ ነው ብዬ የምለው ማለት ነው። የ80ው የክረምት 80ው ከባድ ነበር ትያለሽ። እንዴ ቤዝ ኤሪያችን እኮ ገብቷል። ድምጽ ወያኔን ሊይዙ እኮ ጥቂት ነው የቀረው። በገመድ ሁሉ እኮ ነው ይዞ የመጣው እኛን አስሮ ሊመልስ። ቤዝ ኤሪያው ፖሊት ቢሮ የሚቀመጥበት ደጀን የምንለው ዋናው ቤዝ ኤሪያችን በጥይት ነው ጉዷል እኮ። አንድ ወር ሙሉ እኮ በአውሮፕላን ተደብድበናል። እዛ ካዛ መኮዞ ምናምን። ከዛ ከተማዎችን ከያዝን በኋላ ሐምሌ 5 ቀን 80 ዓመተ ምህረት ያው እሱ ተደመሰሰ እንጂ በጣም አደገኛ የሆነ አመጣጥ ነበር የነበረው። ስለዚህ ቲፒኤልኤፍ ውሳኔ ወሰነ። እኛን ይሄ ከተማ ውስጥ ሆነን አንዋጋው፣ ህዝብ አናስጨፈጭፍም፣ ስለዚህ ከተማ ለቀን ወጥተናል ተባለ። ስለዚህ ትንሽ የከተማ እንትን አለን። የከተማ አክሱምን አይተናል ምናምን ሌት አይነት ኢንቫይሮንመንት አለ። ያኔ ሎማ አይኔ በርሄ ሚሊዮን ዘፈን ዘፈንኩ። ኢቭን ዞን ናቴን ባያል ዛሬ አይኔ በራ እናቴን አየሁኝ ነው። እና ታሪክ ነው የሚነግረው። ያኔ ትዝ ይልሻል ወይ እናትዬ ልክ እኮ ጎዳና ላይ እንደተሰጣው ጓደኛዬ እንዳልሰጣ ብዬ እኮ ነው ወደ በረሃ የወጣሁት። አሁን ግን ፀሐይዋ በራችልን ምናምን የሚል ነገር ነው። ግን ስቲል እናቴን አላገኘውም። የጓደኞችን እናት ማግኘት መሰረት አድርጌ ነው። እንደውም ፊልሙ ሲቀነባበር እዛ ስቴጅ ላይ እንዲህ ብሎ የሚያለቅሱ ሴቶች ስላሉ እናትህ እሳቸው ናቸው ይለኛል። አይደለም ሎሚ አይኔ በርሄ እና ሎሚ አይኔ በርሄ የሚለውን ዘፈን ቀድም ብዬ ዘፍኜዋለሁ 80 ዓመተ ምህረት ማለት ነው። ኢያሱ ሎሚ አይኔ በርሄን እንጋብዛቸው።